አንድ ባለራዕይ ብልህ ታታሪና ልበቀና ኢትዮጵያዊ ወጣት የዛሬ 34 ዓመት ከወዳጅ ከዘመድም ተብሎ በተገዛችው በዚህች የጭነት መኪና የግል ሥራውን ሀ ብሎ ጀመረ። ይሄው ሥራ ዛሬ ላይ በስሩ ከ3.8 ቢሊዮን ብር በላይ የሚደርስ ጥሪትን ያፈራውንና በሀገሪቱ አንቱ ከተባሉት ደረጃ እንደ ግንባታ ሥራ ተቋራጮች አንዱን ጨምሮ 4 እህትማማች ኩባንያዎችን ወደ አቀፈና ቁጥራቸው ከ4000 የሚልቅ ሠራተኞችን ቀጥሮ ወደሚያስተዳድር ግዙፍ ኩባንያነት አድጎ ጎልብቶና ደርጅቶ ይገኛል። ለመሆኑ ይህ በባለ ራዕዩ ወጣት ልቦና ውስጥ ተጸንሶ በብልህነቱ አቅጣጫ ተቀይሶለት በታታሪነቱ ተኮትኩቶ በቀናነቱ ሺዎችን አቅፎና በሺዎች ታቅፎ ዛሬ ከተጠቀሰው ደረጃ ላይ ለመድረስ የበቃው ኩባንያ የትኛው ነው? ከገብኮም በፊት እኛ ቢዝነሶች ነበሩ የተነሳንበት ለአንድ ፕሮጀክት ወይ ለአንድ መንገድ ስራ የሚያስፈልጉ ማሽነሪዎችን ራሱን ያበቃ ድርጅት ነው። በአቦጋያ ፕሮጀክት ላይ ትልቅ ፕሮጀክት ነው። ኢሊሊ ሁለተኛ 5 ስታር እዛ እንፈጥራለን ብለናል። ሶስተኛው ሪል ስቴት ነው። እሱም አሁን ቡና ሚልክ እንደገና ማኑፋክቸሪንግ ውስጥም እየገባ ያለው ካምፓኒ ነው። ወጣቱ ገምሹ በየነ በ1984 ዓ.ም አንድ የጭነት መኪናን ይዞ የጀመረው የትራንስፖርት ሥራ በሂደት የድርጅት ቅርጽን እየያዘና አድማሱን እያሰፋ መጣ። በአከራይነት ሲሰራ ያፈራቸውን የግንባታ ማሽኖች በመያዝ በደረጃ አንድ የሥራ ተቋራጭነት የተቋቋመው የገምሹ በየነ ኮንስትራክሽን ወይንም ገበኮን በዋናነት ፊቱን ያዞረው ወደ መንገድ ግንባታው ነበር። በዚህም በኩል ጨረታውን አሸነፈና 110 ኪሎ ሜትር ርዝመት ባለው የደንገጎ ድሬዳዋ ደወሌ መንገድ ከፍተኛ የጥገና ሥራን በማከናወን እጁን አሟሼ። ከዛ ቀጥሎ መንገድ አሸነፈ ማይጸብሪ ዲማ የሚባልና ዲማ ፍየል ውሃ ትግራይ አንድ ላይ ሲደመር ወደ 150 ኪሎ ሜትር ነው። ይሄ ከጥገና ወደ ዋና መንገድ የመስራት እድገት መርታ ነው ያሳየው። ይህ እጅግ ተራራማና አስቸጋሪ በሆነ መልክዓ ምድር ላይ የተከናወነውና ከማይጸብሪ ዲማ ያለው የ75 ኪሎ ሜትር የአስፋልት መንገድ ሥራ እስከ 80 ሜትር ከፍታ ያላቸውንና ከ3.5 ሚሊዮን ሜትር ኩብ በላይ የሚደርስ የአፈርና የድንጋይ ቆረጣን፣ 500,000 ሜትር ኩብ ያህል የመሬት ሙሌትን፣ 35,000 ሜትር ኩብ የድጋፍ ግንብ ሥራዎችን እንደዚሁም የ97 አነስተኛና ርዝመታቸው እስከ 160 ሜትር የሚደርስ የ10 ታላላቅ ድልድዮችን ግንባታ ያካተተ ነበር። አዘዞ ጎርጎራ ወደ 50 ኪሎ ሜትር ከአዘዞ ከተማ እስከ ጎርጎራ ድረስ ያለው ሐረር ባይፓስ ከከተማዋ ከዚህ ወደ አዲስ አበባ ስትሄድ በስተግራ በኩል ተገንጥሎ ሜዳ እንደ አዲስ መንገድ ነበር። እሱም መንገድ ሰርተናል። ዓለም ከተማ ዶጎሎ፣ ዓለም ከተማ መሃል ሜዳ የሚባሉ ትልልቅ በጣም ፈታኝ የሆኑ ገደላ ገደል የሚበዛባቸው መንገዶች ሰማይ ጠቀስ ግንቦች እየገነባ የሰራ ድርጅት የሆነ ታዋቂ ሎካሊ ታዋቂ የሆነ የመጣ ካምፓኒ ነው። የ5 ኪሎ ሜትር ርዝመት ያለው የአምቦ ከተማ የውስጥ ለውስጥ መንገድም በገበኮን ከተገነቡት ፕሮጀክቶች መካከል አንደኛው ነው።